ስለዚህ እግዚአብሔር የባረከንን በረከት መረዳት የሚል ነው። ኢየሱስ ጌታ ነው። አሜን። እና ይሄንን መረዳት ሳይው ዘፍጥረት 28 ላይ ያዕቆብን ታሪክ እንረዳለን። ያዕቆብ በጣም ከሚያስደንቀው ነገር አንደኛው በረከት አሳዳጅ ሰው ነው። ያዕቆብ በረከት ፈላጊ ሰው ነው። ለምንድነው ያዕቆብ ያና የበረከትን መንገድ የሄደበት ርቀት ብትሉ በረከትን ምን ብሎታል? እስኪ ተረድቶታል። አሁን በረከት ሲባል የሆነ የሰው ስም አይደለም። በረከት ሲባል ፓወር ነው፣ ኢምፓወርመንት ነው፣ ውስጡ ኃይል ያለው ነገር። ስለዚህ ያዕቆብ ጋር ስለ በረከት ስለገባው ስለ በረከት ስለተረዳ አጥብቆ በረከትን ምን ይል ነበረ? ይፈልግ ነበረ። በረከት የእግዚአብሔር አሰራርና ቁልፍ ነገር ያለበት ነገር ምንድነው ካላችሁ በረከት ነው ማለት ነው። አሁን ያዕቆብ የበረከትን መረዳት ባለጠግነትን ስለገባው በረከት በሕይወቱ ላይ የሚቀይረው ነገር እንዳለ ስለገባው ያለማቋረጥ በረከትን ያሳድድ ነበር። ምንድነው በረከት ልንል እንችላለን? ሰውየው ገብቶታል። ሲገባው እንዴት በረከትን ከኤሳው እንደወሰደ እናጠናለን አይደል? እንመለከታለን። በረከትን እንዴት አድርጎ ከአባቱ እንደተቀበለና የእርሱ እንዳደረገው። ምክንያቱም ስለ አንድ ነገር ያዕቆብ ዋጋ ሲከፍል ያናል እስከ ማታለል የሄደበትም መንገድ ምንድነው? የሆነ ነገሩ አስፈላጊ ነው ማለት ነው። ስለዚህ ምን አደረገ? አስቶ ከያዕቆብ ላይ በረከትን ከይስሐቅ ላይ በረከትን ወሰደ፣ የራሱ አደረገ። አንደኛው። ሌላኛው እዚህ ዘፍጥረት ላይ መጽሐፍ ላይ ሌሊቱን ሙሉ ሲታገለው ይላል አይደለ? እግዚአብሔርን ምን አለው ይላል? ካልባረከኝ። ይህ ሰው ምንድነው ነገሩ? እዛ ጋም ስለ በረከት አለ። እዚህኛውም ምዕራፍ 38 ላይ መጣና አሁንም ካልባረከኝ አለ። ምን አለ? አለቀ። ነገር የሚቀየረው ስትባርከኝ ነው ማለት ነው። ኢየሱስ ክርስቶስ ጌታ ነው። አሜን። ስለዚህ የበረከትን መጠን ስለተረዳ ወይም ጥቅሙ ስለተረዳ እግዚአብሔርንም አግኝቶት ባርከኝ ይሏል፣ አባቱንም አግኝቶት ባርከኝ ይሏል። በጌታ በኢየሱስ ምንድነው ብትሉኝ መገለጡን እንዳገኘው ነው። አሁን መገለጡን እንድታዩት ነው። ኢየሱስ ጌታ ነው። አሜን። ምክንያቱም እግዚአብሔር ዘፍጥረት ላይ ሁሉ ሲናገር ባረከ ሲል በሰው ውስጥ የሚያስገባው ፓወር አለ ማለት ነው። አቅም አለ ማለት ነው። እግዚአብሔርን የልብ ሐሳብ ስታዩ እግዚአብሔር ባረከ የሆነ ቤት ምናምን ህንጻ ምናምን አይሰጥም። እግዚአብሔር ቃል ነው የሚያወጣው። ይስሐቅ ለያዕቆብ በረከት ከአንዴ ከኔ ምን ብሏል አለው? ወጥቷል አለው። አንድ ጊዜ ወጥቷል አለው። ሌላ በረከት የለም። አንድ ጊዜ ከእግዚአብሔር የወጣውን በረከት አሁን መረዳት ነው ትምህርት። ኢየሱስ ጌታ ነው። አሁን ሌላ የምትንከባለለው አይደለም። እግዚአብሔር እንደባረከ የምትረዳበት ዓለም ውስጥ መግባት ነው። ኢየሱስ ክርስቶስ ጌታ ነው። ክብር ለኢየሱስ ይሁን። ያዕቆብ የደከመበትን በረከት የፈለገውን በረከት ከሱ የምንማረው ዛሬ በረከት ብለን የምንፈልገውን ነገር እግዚአብሔር በክርስቶስ ኢየሱስ ገልጦታል። ሃሌሉያ። አሁንም የእግዚአብሔር ስጦታ ምንድነው የሚሰጥ? እግዚአብሔር ከወደደ የሚሰጥ አሁንም የበረከት ቃል። አሁን ከእግዚአብሔር ዘንድ የበረከት ቃል ለአንዴና ለዘላለም ምን ብሏል? እስኪ ወጥቷል በሉ። ወጥቷል። እግዚአብሔር በረከቱን በቃ ለቆታል፣ ተናግሯል። ክብር ለኢየሱስ ይሁን። አሜን። እንደሱ እግዚአብሔር በረከቱን ምን ብሏል? ወጥቷል። አንድ አውጥቶታል። ሲያወጣው ያወጣው በልጁ በኢየሱስ ክርስቶስ። ለዛ ነው ሐዋርያው ጳውሎስ በክርስቶስ ይለናል አይደል? እግዚአብሔር ኤፌሶን 1:3 ላይ በሰማያዊ ስፍራ ፕሌስ አለው በመንፈሳዊ በረከት ሁሉ ምን ያለናል? ዋ